ሰላም እንኳን ወደ ኢትዮ ዲጂታል ኢራ በደህና መጣችሁ። በዛሬው ቪዲዮአችን ኤችኤፍኤም ማርኬትን እንዴት አድርገን ቬሪፋይድ በሆነ መንገድ መክፈት እንደሚቻል አሳያችኋለሁ። በቅድሚያም ወደ ፕሌይ ስቶር በመግባት ኤችኤፍ ማርኬትስ ብሎ በመጻፍ እንደዚህ በምትመለከቱት መልኩ ኢንስታል ታደርጉታላችሁ። ለቻናሉ አዲስ የሆናችሁ ሰዎች ቻናሉን ሰብስክራይብ በማድረግ ቤተሰብ ይሁኑ። አፕሊኬሽኑን ካወረድን በኋላ በቀጥታ እንከፍተዋለን። ከዛ ሬጂስተር የምትሏን በምትመለከቱት መልኩ እንነካትና እንደዚህ ኢንዲቪዥዋል የሚለውን መርጠን እንቀጥላለን ወይም ኔክስት እንላለን። ሪጅኑ ኢትዮጵያ መሆኑን ካረጋገጥን በኋላ ኢሜል አስገብተንለት ሬጂስተር እናደርጋለን ማለት ነው። እዛ ኮንቲኒው ዊዝ ኢሜል የሚለውን እንነካዋለን። ከዛ ኢሜል ላይ ቬሪፊኬሽን ኮድ ይልክልኛል የመረጥኩትን ኢሜል ካስገባውለት በኋላ ማለት ነው። እሄድና ከኢሜል ላይ በምትመለከቱት መልኩ የላከውን ኢሜል ኮፒ አደርጋታለሁ። ቁጥሯን ኮፒ አደርግና ተመልሼ እዛ ጋር ወስጄ 6 ዲጂቱን ቁጥር ፔስት አደርግና ኮንቲኒው እለዋለሁ ወይም ኔክስት እለዋለሁ። ከዛ እዚህ ጋር በምትመለከቱት መልኩ ጥያቄዎች ይኖራሉ፣ መሙላት ያለባቸው ጥያቄዎች ማለት ነው። ለምሳሌ ስማችሁን መሙላት ይኖርባችኋል። በኋላ ላይ ቬሪፋይ ስታደርጉት የምትጠቀሙትን ስም ማለት ነው፣ ወይም መታወቂያችሁ ላይ የሚገኘውን ስም እዚህ ጋር ትሞላላችሁ። ከላይ የመጀመሪያው ላይ የእናንተና የአባታችሁን ትሞሉና ከታች ደግሞ የአያታችሁን ትሞላላችሁ ማለት ነው። በመቀጠል የበርዝዴያችሁን ቀኑን ትክክለኛውን ወይም መታወቂያችሁ አሊያም ፋይዳ መታወቂያችሁ ላይ ያለውን ትሞሉና በምትመለከቱት መልኩ ኮንቲኒው እንለዋለን። ስንቀጥል እዚህ ጋር ስልክ ቁጥራችሁን ቬሪፋይ ማድረግ ስለሚኖርባችሁ ስልክ ቁጥራችሁን ታስገባላችሁ። ካስገባችሁ በኋላ እዚህ ጋር ሁለቷን የቀረቿን ክሊክ አድርገን ኔክስት እንለዋለን። ከላይ ዩኤስዲ መሆኑን ቼክ ማድረግ መቻል ይኖርባችኋል። ከዛ ፕሮፋይላችሁ በዚህ መልክ ሲመጣ አድሬስ መሙላት ያለባችሁ የመጀመሪያው ላይ አዲስ አበባ ትሉትና በመቀጠል ሁለተኛው ኦፕሽናል ስለሆነ መዝለል ስለምትችሉ ሶስተኛው ላይ ታውን ወይም ሲቲ የሚለው ላይ አዲስ አበባ ብላችሁ ድጋሜ ትሞሉታላችሁ። ከዛ በመቀጠል ይሄም ኦፕሽናል ስለሆነ ፖስታ ላይ 1000 ብላችሁ ትሞሉና ፋይናሊ እዚህ ጋር ወንድ መሆናችሁን ያው ወይ ደግሞ ያላችሁን ጾታ ተሞላላችሁ። የራሳችሁን ጾታ ተሞሉና ስለ ገቢያችሁ ሲጠይቃችሁ እዚህ ጋር በምትመለከቱት መልኩ መምላት ትችላላችሁ። የየራሳችሁ መምላት ትችላላችሁ። አክቹሊ ኢምፕሎይድ ከሆናችሁ ኢምፕሎይድ፣ አንኢምፕሎይድ ከሆናችሁ አንኢምፕሎይድ፣ ሰልፍ ኢምፕሎይድ ከሆናችሁ ሰልፍ ኢምፕሎይድ ብላችሁ ተመርጡና ቢጊነር መሆናችሁን አረጋግጣችሁ ገቢያችሁ ከምን እንደሆነ ምናምን እያጣራ ነው እዚህ ጋር ይሄን ከጨረሳችሁ በኋላ ፋይናሊ ወደሚቀጥለው እንገባለን ማለት ነው። ሴቭ ኤንድ ኮንቲኒው እንለዋለን። ከዛ እዚህ ጋር እቺኛዋን ክሊክ እናረጋትና እንቀጥላለን። በምትመለከቱት መልኩ እዚህ ጋር ቬሪፊኬሽናችሁን ጨርሱ ሲላችሁ ቬሪፊኬሽኑን እዚህ ጋር ሰሌክት ታደርጉለትና ወይም የመጀመሪያውን ኔክስት ትሉታላችሁ። አውቶማቲካሊ ወይም ኢንስታንትሊ ስለሆነ እዚህ ጋር እንትን የሚለው ማኑዋል ካረጋችሁት ሊቆይ ስለሚችል ቬሪፊኬሽኑ አውቶማቲካሊ እንዲጨርስ ስትመርጡለት እዚህ ጋር ኦል ካንትሪስ ኤክሰፕት ዩኤስኤ የምትሏን ትነኳትና ኮንቲኒው ትሉታላችሁ። ከዛ አይደንቲፋይ ዶክመንት ሲላችሁ ኮንቲኒው ትሉና አይዲ ካርድ የምትሏን መርጣችሁ ትቀጥላላችሁ። ፎቶ የመጀመሪያውን ፔጅ በዚህ መልክ ታስገቡለትና ሪደብል መሆኑን ኮንቲኒው ትሉትና የጀርባውን ደግሞ የመታወቂያችሁን በዚህ መልክ አንስታችሁ ታስገቡለትና ታጠናቅቃላችሁ ማለት ነው። እዚህ ብሮከር ላይ መመዝገብ የምትፈልጉ ከታች ቪዲዮ ላይ ዲስክሪፕሽን ላይ አስቀምጬላችኋለሁ፣ መመዝገብ ትችላላችሁ። ሊንኩ ኦልሬዲ ስለተቀመጠ ማለት ነው።